የአዲስ አበባ ፖሊስ ህጻናቶችን አስገድደው ስራ ሲያሰሩ የነበሩ ሁለት ተጠርጣሪዎችን በቁጥጥር ስር አውለዋል። ፖሊስ እዚህ ወንጀል ላይ እንዴት ደረሰ? በደንብ አድርጌ ልንገራችሁ። በአዲስ አበባ ክፍለ ከተማ ወረዳ 5 ልዩ ቦታው ደግሞ ኦአቤም ሆቴል ተብሎ በሚጠራው አካባቢ ሰዎች አንድ ልጅ በጣም እያለቀሰ ይመለከቱታል። ሂደውም ለምን እንደሚያለቅስ በሚጠይቁት ጊዜ ሲሰራበት የነበረው የሚዛን መሳሪያ እንደጠፋበትና ይህን የሚዛን መሳሪያ ደግሞ ካላገኘ አሰሪዎቹ ወደ ቤት እንደሚያባሩት ይነግራቸዋል። ከዛ በኋላ ነበረ እነዚህ ሰዎች ይህን ጉዳይ ለፖሊስ ያመለከቱት ማለት ነው። ፖሊስም ከልጁ አግኝቶ ባደረገው ምርመራ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ቦታው ቻይና ካምፕ በሚባል አካባቢ እድሜያቸው ከ7 እስከ 13 የሚሆኑ ወደ 18 የሚሆኑ ህፃናቶች ከነዚህ ሁለት አስገድደው ከሚያሰሯቸው ሰዎች ጋር በአንድ ላይ በቁጥጥር ስር ያውላቸዋል። እነዚህ ተጠርጣሪዎች ክልል ድረስ በመሄድ ልጆቹን ከቤተሰቦቻቸው እናስተምራቸዋለን እያሉ በማምጣት ልጆቹን ደግሞ በሌላ ነገር በማግባባት ወደ አዲስ አበባ በማምጣት ሶፍት እንዲሸጡ፣ ቆሎ እንዲሸጡ እና ደግሞ ሚዛን እንዲሰሩ ያስገድዷቸው ነበረ። በዚህም ስራቸው በቀን ከ150 እስከ 300 ብር ገቢ እንዲያስገቡም ልጆቹን ያስገድዷቸው ነበር። በጣም ነው የሚገርመው። ከዚህ በተጨማሪ ልጆቹን የተለያዩ ወንጀሎችም ያስተምሯቸው ነበረ። ለምሳሌ መኪና መክፈት፣ የመኪና ስፖኬ እንዴት እንደሚነቀል እንደነዚህ አይነት የመሳሰሉ ወንጀሎችንም ያስተምሯቸው ነበር ልጆቹን ማለት ነው። ፖሊስም በእነዚህ ሁለት ተጠርጣሪዎች ላይ አቃቤ ሕግ ክስ እንደከፈተና በእነሱ ላይ ምርመራ እየተደረገ እንደሆነም ተናግሯል። ፖሊስም ህፃናትን ለእድሜያቸው በማይመጥን የጤና፣ የእድገት፣ የማህበራዊ፣ የስነ ልቦናዊ ደህንነታቸውን የሚጎዳና ለህይወታቸው አስጊ የሆኑ ሁኔታዎች ውስጥ እንዲሰሩ ማድረግ የህግ ተጠያቂነትን የሚያስከትል ተግባር ነው ብሏል። ህብረተሰቡም እንደዚህ አይነት የመሳሰሉ ነገሮችን ሲያስተውል ቀድሞ ለፖሊስ እንዲያመለክትም ጥሪ አቅርበዋል። ይሄ በጣም የሚያስጠላ ወንጀል ነው። ከወንጀሎች ሁሉ በጣም የሚያስጠላው አይነት ወንጀል ነው። የህፃናቶችን ህይወት የሚያበላሽ ስለሆነ ማለት ነው።